ይሄ ደግሞ የቢንጥሪ ሊል ነው። ጤና ይስጥልኝ ከአዲስ አበባ ፖሊስ። ምን መተናል? ረንጃለቱ ረዘንድሮ መከረሜን እንጃ ሳልዘከዝከው አንዱን በሳንጃ አይደለም እንዴ? አንተ ልትጠብቃቸው አይገባም? ግን ይሄን አላደረክም ማለት አሁን ዞር በልልኝ። ኧረ አባዬ ተረጋጋ እስቲ ትንሽ። ወይዘሮ ማርታና አቶ ደረጀ ዛሬ ደስ በሚል ሁኔታ እንግዲህ 25ኛ ዓመት አንቨርሰሪያቸውን ሲያከብሩ በጣም ለየት ደመቅ ያለ ትዕይንቶችን አይተናል። ከዚህ የመጀመሪያው እንግዲህ የመጀመሪያው ሰርፕራይዙን ከማድረጋቸው በፊት አብጌልና ዳጣ ያደረጉት ትልቁ ፕራንክ ነበረ። በሱ በፕራንክ እንግዲህ ብዙ ነገርም ተምረንበታል፣ ብዙ ነገርም አይተንበታል። የመጀመሪያው አባት ለልጆቹ በተለይ በሴት ልጅ ጉዳይ አባት ምን አይነት ስሜት እንደሚሰማው እሱን ያየንበት ሁኔታ ነው። ሁለተኛ እናትነት የተፈተነበት እለት ነው። ሶስተኛ እንግዲህ ተደፍረናል ብለው ባወሩ ሰዓት ላይ አባትየው ወይም ደግሞ አጠቃላይ ደረጀ ሁለት ሴት ልጆቹ በአንድ ላይ ሁለቱም አንድ ቀን ተደፍረን በአንድ ወንድ ተደፍረን አርግዘናል የሚል ስሜት ሲነገረው ምን አይነት ሪአክሽን እንዳሳየ እንግዲህ ምንም በይሄ ነው ተብሎ በቃል የሚገለጽ አይደለም። በቃ ከቃል በላይ ነው ቤተሰብ፣ ከቃል በላይ በጣም ከባድ ነው። በጣም አሜዚንግ ጋይስ፣ በጣም ከሚባለው በላይ ማለት ነው። በጣም የሚገርም ነበር ፊሊንጉ፣ ሪአክሽኑ ሲያሳይ የነበረው ነገር በቃ ከቁጥጥር ውጭ እስከሚወጣ ድረስ እኔ አንዳንዴው እንዴ ሲላይ ነገር እውነት ነው እንዴ ብዬም እንትን ያልኩበት ሰዓት ነበረ። እነሱ ራሱ በቃ ምክንያቱም መጀመሪያ እየቀለዳችሁ ነው አይደለም ምናምን ብሎ እሱም ጀስት እንደ ሙድ እንዳያዙ አይነት እንትን ተሰምቶት እንዴ ምናምን ብሎ ነበረ። ግን በኋላ ላይ እንደገና ድጋሚ ሁኔታዎችን ሲያቸው በጣም ነው የደነገጠው። በጣም ነው እንትን ያለው እንዴት ይሄ ነገር ሊሆን ቻለ በምን ምክንያት ብሎ እንግዲህ በጣም ነው የደነገጠው ማለት ነው። ቤተሰቦቻችን ከመደንገጥም አልፎ በቃ ከቁጥጥሩ ውጭ ወጥቶበት ነበረ። እንግዲህ ናታን አጋጣሚ እንደ አባዬ ተረጋጋ ምናምን ሲለው ጭራሽ ተረጋጋ ትለኛለህ እንዴ? አንተ እኮ ወንድም ነህ፣ ወንድማቸውን አይደል? እነዚህ ልጆች እንዴት እንደዚህ አይነት ችግር ሲፈጠር ተው ብለህ ያልከለከልካቸው እንደዚህ አይነት ችግር ያላዳንካቸው ምን ትሰራልኛለህ? ከፊት ጥፋ ብሎ ነው እንግዲህ ናታን ራሱ ከፊት ያባረረውና በጣም የሚገርም ትዕይንት ነበረ። አቶ ደረጀ ሲያሳይ ነበረው በጣም ነበር የደነገጠው። በቃ ከአእምሮ በላይ ነበር የሆነበት ነገሩ ሁሉ ከቁጥጥሩ ነበር የወጣበትና እንግዲህ በጣም ተገርመንበታል፣ በጣም ተምረንበታል። እንደ ትምህርትም ወስደንበታል ብለን ብዬ ተስፋ አደርጋለሁኝ እና በጣም ደስ የሚል ጊዜ ነበረ። ሌላው ደግሞ እንግዲህ የርችቱ ሲተኮስ ዘበኛው ጊዜ እንግዲህ በጣም የሚገርም ትዕይንት ነበር ያሳየን። በጣም ዘና ነው ያደረገን ፉከራው። በቃ እንዴት ብዬ ልንገራችሁ ጋይስ፣ ከንጠጥ ፍርጥ ሲል በቃ ሲፎክር በቃ የነበረው ሪአክሽን በቃ ልዩ ነበረ። በጣም የሚገርም ብቃት ነበር ያሳየው። በቃ እንዴት ብዬ ልንገራችሁ ጋይስ፣ በጣም አሜዚንግ ጋይስ፣ የምር በጣም ነው ዘና ያልኩት። በጣም ነው ሳቅ ነው እንግዲህ ሁላችንም እንዴት ተዝናናንበት ተስፋ አደርጋለሁኝ። በጣም ነው እንግዲህ ስንት ያዝናናን የነበረው በጣም ነበር። በቃ ልክ ከዚህ እዛ ሲፈናጠር ከሱ ደግሞ ውሃ ዘራፍ አለች። ዘራፍ አካኪ ዘራፍ ተነስቶ ዘራፍ ሲቀመጥ በጣም ደስ የሚል ትዕይንት ነበር እና ድንቅ ጥበብ ድንቅ ችሎታ ነው ያሳየን። እንግዲህ በጣም እኛም እንግዲህ ተደስተንበታል፣ ተገርመንበታል። ሀሪፍ ጨዋታ ነበረ። እንደ ጨዋታም እንደ ትዕይንትም በቃ እንደ ብዙ ነገር ነው የተማርንበት። በጣም ደስ የሚል ነገር ነበረ። መልካም ነው፣ ደስ ይላል። እንግዲህ ደግሞ ይሄ ደስታቸው ፍጻሜው በመልካም እንደሚሆን ተስፋችን ነው፣ ምኞታችን ነው። ምክንያቱም የአብጌል ጉዳይ እዚህ ጋር በፖሊስ መጥቷል። ፖሊስ ከመጣ ደግሞ የነገር ጥቆማ ከተደረገበት እውነት ለመናገር በጣም ከባድ ነው የሚሆነው። ዝም ብሎ አይደለም ጥቆማ ሲሰጥ እንዴት ከየት ከዛስ የሚል ነገር አለው። አርጁ ደግሞ እሱን ነገር ከጀመረ እንዲህ በቀላል ነገር የሚተወው አይደለም። ሲጀመር እሱ ቢተወው ራሱ ህግ አይተወውም። መጀመሪያ ይሄ ነገር ክስ ባይመጣ መጀመሪያ ላይ መደራደር ቢቻል
ነው የሚጠብቀው። ስለዚህ ያንን ፋይል ማዘጋት አይቻልም፣ ዝም ብሎም ሊዘጋ አይችልም። ስለዚህ እሱ ነገር ደግሞ በጣም ከባድ ነው። ስለዚህ አቢጌል እንግዲህ ነገሩ ተጣርቶ ፍጻሜ እንደሚያገኝ ተስፋ እናደርጋለን። እኔ ግን ሳስበው ጋይስ የአርጁ ጓደኛ ያልሞተ ነው የሚመስለኝ። ምክንያቱም እንደው አቢጌልን ለማስተማር የተደረገ ነው እንጂ የእውነት አይመስለኝም። ማለት ያንሰላችሁ ድራማ ነው እኮ እንድትሉኝ አይደለም። አይኖ ድራማ ነው፣ ግን ድራማውም ሆኖ ደግሞ ሌላ ድራማ ማለት አሁን አንዳንድ ሰዎችን የሆነ መጥፎ ሀሳብ እያሰቡ ከሆነ ከዛ ከሀሳባቸው ለማስወጣት ያንን ሀሳብ ድጋሚ ማሰብ እንደሌለባቸው እንዲማሩበት በዛ በሀሳባቸው ላይ ተንተርሶ ሰው የሆነ የሚያስደነግጥ ነገር ከተደረገበት ድጋሚ እንደው ከዛሬ ቀጥዬ አይለመደኝም ምናምን ብለው መማሪያ ሊያደርጉት ሊማሩበት ይችላሉ ብዬ ተስፋ አደርጋለሁኝ። እና ከዛ አንጻር ነው እንግዲህ እሱን ነገር እያሰብኩኝ ያለሁት። እሱ ነገር ከሆነ ደግሞ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ማለት ነው ቤተሰቦቻችን። ከዛ በተረፈ ግን ሌላ ሁሉም ነገር ቀላል ነው። እንግዲህ አርጁ ይዞ መጥቷል። እንግዲህ ምናልባት አቢጌል ሁሉም ነገር አስተካክላለሁ ካንተ ጋር ካለችው ነገር ይሹ ምናልባት ብዙ አለበት ላይ ሊቆም ይችል ይሆናል። ግን በጣም ከባድ ነው፣ ምክንያቱም ብዙ እርቀት ተሄዷል። ስለዚህ ዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ አዲስ ነገር ዘን እስከምንመጣ ሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባይ ባይ። ወዳችኋለሁ። ላይክ አድርጉ።